የጽንስ መጥፋት ወይም ሞት ወይም ደግሞ አዩፊዲ። የጽንስ ሞት ወይም መጥፋት ስንል ልጅ ከመወለዱ በፊት ሲሞት በእርግዝና ሁለተኛ አጋማሽ ወይም ደግሞ ከ28 ሳምንታት በኋላ ማለታችን ነው። ከመጀመሪያ አጋማሽ ወይም ከ28 ሳምንት በፊት ሲሆን ደግሞ ውርጃ እንለዋለን። ጽንስ መጥፋት ወይም አዩፊዲ ምክንያቶቹ ከ130 የሚሆኑት የጽንስ ሞት ምክንያታቸው በውል የማይታወቅ ሲሆን ከሚታወቁት ምክንያቶች ውስጥ አንደኛ ከእንግዴ ልጅ ጋር የተያያዘ ችግር። የእንግዴ ልጅ በማህፀን ውስጥ ለጽንሱ ንጥረ ምግቦችንና ኦክስጅንን ያቀብላል። የእንግዴ ልጅ መንሸራተት ወይም መላቀቅ አብራብሾ ፕላሴንታ ጽንሱ ከመወለዱ በፊት የእንግዴ ልጅ ከማህፀን ግድግዳ ላይ ሲለያይ ነው። ሌላው ችግር ለህፃኑ በቂ ንጥረ ነገር ወይም ኦክስጅን የማይሰጥ የእንግዴ ልጅ ሊሆን ይችላል። ይህ በሚሆንበት ጊዜ ህፃኑ በዝግታ ያድጋል። ይህም የጽንስ መቀንጨር ወይም አዩጂአር እና ሞትን ያስከትላል። ሁለተኛ ከጽንሱ ጋር የተያያዙ ችግሮች። ይህ የአፈጣጠር ጉድለቶችን ወይም ኢንፌክሽንን ለጽንስ ሞት ምክንያት ሊሆኑ ይችላሉ። ሶስተኛ በእናትየው ላይ ያሉ ከባድ የጤና እክሎች። እነዚህ በደንብ ቁጥጥር ያልተደረገለት የስኳር በሽታ፣ የኩላሊት በሽታ ወይም ደግሞ የደም ግፊትን ያካትታሉ። አራተኛ ከእትብት ጋር የተያያዙ ችግሮች። አልፎ አልፎ የእትብት ገመድ ላይ ያሉ ችግሮች የጽንስ ሞትን ያስከትላሉ። ለምሳሌ የእትብት ገመድ መጠላለፍ ወይም መቋጠር ናቸው። አምስተኛ የእንሽርት ውሃ ችግር። የእንሽርት ውሃ መቀነስ የጽንሱ የደም ዝውውር መስተጓጎልን በማስከተል የጽንስ መታፈንና መጥፋትን አመክንዮ ይሆናል። በቅንነት ሼር እና ሰብስክራይብ በማድረግ ለወዳጅ ዘመዶ ያድርሱ። ጤና ነክና ሌሎች አስተማሪ የሆኑ መረጃዎችን ለማግኘትና ለማማከር ይህን የዩቲዩብ ቻናል ሰብስክራይብ ያድርጉ።